ቆይታችንን እንቀጥላለን በዚህ ጨዋታ ላይ ከፍተኛ ተጽዕኖ የነበረው ተቀይሮ የገባው ዮናታን ኤልያስ የጎፈሬ ጨዋታ ኮከብ ሽልማትን እንድትወስድ ራስ ጋብዣለሁ ጨዋታው እንዴት ነበር ተቀይረ ስትገባ የነበረን እምነት ጨዋታውን የመቀየር እምነት ነበር ወይ ከሱን ጀምር እስኪ አው ጨዋታው አሪፍ ነበር በጣም ያው ተቀይረ ያው ሲገባ መስመር ላይ ከቴዎድሮስ ጋር የነበራችሁ ቅንብር ቦታ ተቀያይራችሁ ነው ጎሉ መጀመሪያ የተቆጠረውና ተነጋግራችሁበት ወይስ ልምምድ ላይ እንደዚህ አይነት ነገሮችን ተሰሩ ነበር ያው በልምምድ እንደዚህ አይነት ነገር እንሰራለን ለዛ ነው 2-0 እየተመራችሁ ነው ረፍት የወጣችሁት መልበሻ ክፍል ውስጥ የነበረው ስሜት እንዴት ነበር ሁለተኛው አጋማሽ ውጤት እንቀይራለን የሚል በራስ መተማመን አጠቃላይ ቲም ውስጥ ነበር አዎ ነበር እንግዲህ ደጋፊዎቻችሁ ከድል ከራቃችሁ ቆይታችኋልና ዛሬ ያው መቻል ላይ በጣም ጣፋጭ የሚባል ድል አስመዝግባችኋል ለደጋፊዎች የምታስተላልፈው መልእክት ከወራጅ ቀጠና ስለመውጣት ምን አስተዋጽኦ አለው ይጫወታል ያው አሁን ፊት ያለውን ጨዋታ ያሸነፈን መሄድ ነው ያው ለደጋፊዎች ያው ትልቅ ድል ነው ብዬ አስባለሁ ሁለት ጎሎችን አስቆጥረሃል ከሁለቱ ምናልባት አወዳድርልኝ ብለህ የትኛውን ጎል ትመርጥልኛል የትኛው ላንተ የተለየ ነው የመጀመሪያው ያው አሪፍ ነው ለምን በምን ምክንያት ለጨዋታው ላይ